ሰላም እንዴት ዋላችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። የተከበራችሁ የተወደዳችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ይብዛላችሁበት። ይሄን እየከታተልኩ ነው። ነገ ጁማ ከታተፍና አሳድሬ ነገ ጠዋት 12 ሰዓት ላይ እንነሳና ከሴትዮዋ ጋር እንሰራለን ማለት ነው። ከታትፌ ያሳድሬ ነው ሐሙስ ከታትፍና ነው ማሳደረው እንጂ ብዙ ስለሆነ ቶሎ በቶሎ አይደርስልኝም። እንደዚህ ከታትፌ ሽንኩርቱንም ድንቹንም ነጭ ሽንኩርቱንም ሁሉንም ማለት ከታትፌ አሳድሬ በተበርዌር አረግና ፍሪጅ ውስጥ አሳድረዋለሁ። ጠዋት 12 ሰዓት እናሳልሁኝ ወደ 15-6 የሚሆን አወጣለሁ። በየአይነቱ ስለሆነ የምሰራው ማኮረኒ፣ ሩዝ በየአይነቱ ነው የምሰራው እና አብረን ነው የምንሰራው ከሴትዮዋ ጋር እና የኔ ስሬ ይሄን ይመስላል። ሁልጊዜ አንሰራም፣ ሳምንት አንዴ ነው የምንሰራው። ልጆቿ ስለሚመጡ ከሳምንት አንዴ ነው አርብ ነው ምግብ የምንሰራው። ማለት ሁለት ባልና ሚስቶች ስለሆነ ሁለት ናቸው፣ 3 ነን ከኔ ጋር 3 እና ሁልጊዜ ምግብ አይሰራም። በሳምንት አንዴ እንሰራና ፍሪዘር ውስጥ እናደርጋለን ወጡ ማለት ነው። ሩዙ ግን ታለቀ ሩዝ እንቀቅላለን። ተናለቀ ግን ሳምንት ከሆነ ይበቃል። ሴትዮዋ ምግብ ብዙ አትበላም፣ እኔና ሰውየው ብቻ ነው። ልጆች የሚመጡት በሳምንት አንዴ የሚመጡ ቁርስ ምናምን ነው እንጂ ለምሳ ብዙ ጊዜ አይመጡም። አርብ ብቻ ነው የሚመጡት እና የኔ ስራ እንደዚህ ነው። የሸቃሊት ስራ 12 ዓመት ነው እንደዚህ ነው የሰራሁት። ግን ሁልጊዜ እንደዚህ ምግብ የሚሰራ ቢሆን ከባድ ነው በጣም። ኩላሊት በሽተኛ ነው ያው ጊዜ ስለማይሰራ ነው። ጠዋት 12 ሰዓት የተነሳው 8 ሰዓት መሰላችሁ የምጨርሰው ከምሽቱ 5 ሰዓት ነው። 40 ስራ የምጨርሰው ማለት ነው። በጣም ስራ ይበዛል እና እግዚአብሔር ይመስገን እና የስራ ይሄ